ሰላም ይህ ዌልስፕሪንግ መልቲ ስፔሻሊቲ ሴንተር ነው። ዛሬ የማዕከላችን አጠቃላይ ሁኔታ ምን እንደሚመስል በጥቂት አሳያችኋለሁ። አብራችሁን ቆዩ። ይሄ ሪሴፕሽን ወይም እንግዳ መቀበያ ቦታችን ነው። እዚህ ጋር በጥሩ መስተንግዶ ፔሸንት ሪጂስተር ይደረግና ወደ ትሪያጅ ያልፋል። እዚህ ጋር ታካሚዎቻችን ትሪያጅ የሚሰሩበት ቦታ ነው። ቫይታል ሳይን ልክ እንደ ቴምፕሬቸር፣ ሳቹሬሽን፣ ፐልስ ሬት እና ብለድ ፕሬሸር ሜጀር ተደርጎ ወደ ኦፒዲ ይገባሉ ማለት ነው። እዚህ ጋር የምናገኘው የላብራቶሪ ክፍል ነው። በዚህም ክፍል ውስጥ የተሟሉ የላብራቶሪ መሳሪያዎችን ከብቁ የላብራቶሪ ባለሙያዎች ጋር አካቶ የያዘ ክፍል ነው። የቀጣይ ደግሞ የምናየው የኤመርጀንሲ ሩም ነው። ይህም ድንገተኛ ታካሚዎችን የምናስተናግድበት ክፍል ነው። በውስጡም ኢሲጂ እና የተለያዩ መሳሪያዎችን አካቶ የያዘ ነው። በእነዚህም ለታካሚዎቻችን የተለያዩ የምርመራ አገልግሎቶችን የምንሰጥበት ቦታ ነው ማለት ነው። እዚህ ጋር ደግሞ የምናገኘው በጣም ዘመናዊ የአልትራሳውንድ ማሽን ነው። በዚህም የእርግዝና ክትትልና የሌሎች አልትራሳውንድ ምርመራዎችን በጣም ብቁ በሆኑ ባለሙያዎች ለታካሚዎቻችን የምንሰጥበት ነው። እሺ እዚህ ጋር ደግሞ የጋይኒና የፔዲያትሪክ ሪሴፕሽን ወይም እንግዳ መቀበያ ነው። እዚህ ጋር እንደምታዩት ህጻናት ክብደታቸውን የሚለኩበት፣ ሌላም ቫይታል ሳይን ቅድም እንደተናገርኩት ሁሉም ነገር ተለክቶ እንዳስፈላጊነቱ ወይ ወደ ፔዲ ወይ ደግሞ ወደ ጋይኒ ኦፒዲ የሚገቡበት ነው። እሺ ይሄኛው ደግሞ የፔዲያትሪክ ኢመርጀንሲ ሩም ነው። ለድንገተኛ ታማሚዎች ለህፃናት ብቻ የተዘጋጀ ክፍል ነው። ለእነሱ እንዲመች ተደርጎ በደንብ የተዘጋጀ ክፍል ነው። ከሌላኛው ኢመርጀንሲ ለብቻ ለተጨማሪ ማለት ነው። ይሄ ከሌበር ዋርድ ውስጥ አንዱ ክፍል ነው። በዚህም እናቶቻችን ከምጥ በኋላ ስለሚገላገሉበት የሚወልዱበት ቦታ ነው እና እንደምታዩት ብዙ ማቴሪያሎች በጣም ንጹህ በሆነ ሁኔታ ለእነሱ እንዲመች ተደርጎ ተዘጋጅቷል። ስለዚህ በብቁ ባለሙያ ታግዘው እዚህ በሰላም ይገላገላሉ ማለት ነው። ከዛም ወደ ማረፊያ ክፍላቸው ይሄዳሉ። እዚህ ጋር ደግሞ የምናገኘው እናቶች ከወለዱ በኋላ የሚያርፉበት ቦታ ነው። እንደምታዩት በጣም ንጹህና ለእናቶች እንዲመች ተደርጎ የተዘጋጀ ነው። በዚህም የሚያስፈልጋቸው ሜዲኬሽን ከተሰጠ በኋላ በሰላም ወደ ቤታቸው እንሸኛቸዋለን ማለት ነው። እዚህ ጋር የምናገኘው ዲጂታል ኤክስሬ ሩም ነው። እሺ እዚህ ጋር የምናገኘው ዲጂታል ኤክስሬ ማሽን ነው። በጣም ዘመናዊ የሆነ ማሽን ነው። በዚህም ለታካሚዎቻችን የተለያዩ የራጅ ምርመራዎችን የምንሰጥበት ነው።